ቆይ ግን ከዚህ በፊት ምን ሰርተሽ ታውቂያለሽ ምግብ? ምንም ሰርቼ አላውቅም። ዛሬም እዚህ ማድረስ ስለፈለኩኝ ለስራ ብዬ ነው እንጂ የኪችን ስራ ሰርቼ አላውቅም። ሴት ልጅ እኮ ነሽ፣ ሙያ ሊኖርሽ ይገባል። ሙያ ምን ይሰራልኛል? ነገ እኮ ትዳር መመስረትሽ አይቀርም። ከትዳር ጋር ደግሞ ምን ያገናኘዋል? ቆይ ልጆችሽንስ ማን ሰርቶ ያበላቸዋል? ለሱማ ሼፍ እናመጣለን። አንቺ ጉደኛ ነሽ። ምን አደረግኩ እኔ? እንደዛ የምትንቂው ሽሮ እንኳን መስራታችን ላንተ ብዬ ነበርኩ። አደይ ምን ነው ባርኮት? ችግር አለ? አረ ምንም ነገር የለም። እንደዚህ ሆነ ያየው ምንም ነገር የለም ትለኛለህ? አደይ አንቺ አደይ አሰሚም እንዴ? አንቺ ተረጋጊ እንጂ ፍቅር፣ ምንድን ነው የምትጨው? አይ አደይን እኮ የሆነ ማውራት ነገር ነበርና ምን እየሰራ ነው አንተ? ውሃ እኮ ፈልጌ መጥቼ በቃ አደይ ሳሎን ነኝ። እሺ ውሃውን አምጪልኝ። እሺ አንቺ ቆይ ለምን ድረስ ጠራሽ ማሰኝ ወይስ ንቀት ነው? ስራ ስለያዝኩ ነው እኮ። በያሁን ሂጂና ኤላ ጋር ስራ ትሰሪላታለሽ። እንዴ እዚህ የቤቱን ስራ ማን ይሰራል? ያቺ በሽተኛ ልጅ ተጋድማ የለ የቤቱን ስራ እሷ ትሰራለች። እሺ ቶሎ ፈጠን ብለሽ እንድትሄጂ። ደህና ነሽ ብርሃኔ? አዎ ምን ነው? ምግብ እየሰራው ነበር እና ፍቅር ሌላ ቤት እንድሄድ አዛኛለች። ሩዝ ጥጃለሁ። እሱን አውርጅና ሰላጣና ቲማቲም ሰርተሽ ምግብ ሲጠይቁሽ እሱን አቅርቢ። እሺ እሺ። አንቺ እስካሁን እዚህ ነሽ እንዴ? ፍቅርዬ ለብርሃን እኮ የምትሰራውን ነገር እየነገርኳት ነበር። ፍቅርዬ አትበይኝ፣ ስንቴ ነው ያልኩሽ? ውጭ ወደዛ ኮተታ። እህቴ ግን ምን ብታደርግሽ ነው እንደዚህ ከፍ ዝቅ የምታደርጊያት? ለእህትሽ እየተቆረቆርሽ ባልሆነ። አሁን ተነሽና ስራሽን ስሪ፣ አትጋደሚ። ስራው ይሰራልሻል። ነገር ግን እህቴን እንድች ብለሽ ስትናገሪያት ብሰማ ምን አባሽ ልትሆኚ ነው አንቺ? ተነኝ። ምን እንደማደርግሽ አሳይሻለሁ። ሊዲያ እኔ እኮ የቻልኩትን ሞክሬ ነበር። ለእኔ ብለሽ የማችው ሙያ ስለሞከርሽ በጣም አመሰግናለሁ። ግን ደግሞ የምትንቂው ሽሮ የአደይ ሙያ ይፈልጋል። የእሷን ስም አትጥራብኝ በእናትህ።